ዛሬ ታላቅ በዓል ነው። ሶስት በዓላት በዛሬው ዕለት ይታሰባሉ። የመጀመሪያው የእግዚአብሔር የቃል ኪዳኑ ታቦት ወይም ታቦተ ጽዮን በተማረከችበት በፍልስጤም ሀገር ዳጎን የሚባል የፍልስጤምን ጣዖት ቀጥቅጣ የጣለችበት ታላቅ በዓል ይታሰባል። ሁለተኛው በቀዳማዊ ምኒልክ ዘመነ መንግስት የዛሬ 3000 ዘመን የእግዚአብሔር የቃል ኪዳኑ ታቦት ወደ ቅድስት ሀገራችን ወደ ኢትዮጵያ መምጣት ይታሰባል። ሶስተኛ ደግሞ የመጀመሪያዋ ቤተ ክርስቲያን በእናታችን በቅድስተ ቅዱሳን በድንግል ማርያም ስም በሀገራችን በኢትዮጵያ በ330 ዓመተ ምህረት በአብርሃና ወአጽብሃ ዘመነ መንግስት በኢትዮጵያ ለመጀመሪያ ጊዜ ቅዳሴ ቤቷ መከበሩ ይታሰባልና ለዚህ ድርብርብ ጸጋ ያደለን በዚህ ዕለት የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የዛሬው በዓል ታላቅ በዓል ነው። ምስጢሩ ደግሞ እጅግ የሚገርም በዓል ነው። የእግዚአብሔር ታቦት ይታሰባል። በእውነት ታቦተ ሕጉ ወይም ታቦተ ጽዮንን ከማንሳታችን አስቀድሞ እግዚአብሔር የታቦትን ምስጢር የገለጠው በኢየሩሳሌም ሰማያዊት ነው። ቤተ ክርስቲያን ትትሜሰል በጽርሐ አርያም ዘላይሉ እንዳለ እግዚአብሔር በዕለተ እሑድ ሰባቱን ሰማያት ከፈጠረ በኋላ በሰማይ ላይ ታላላቅ ሥርዓትን ሠራ። በተለይ ጽርሐ አርያም የተባለችውን ሰማይ ፈጥሮ በብርሃን አድምቆ አራት ነገሮችን አደረገ። አንደኛ መንበረ ብርሃን የብርሃን መንበር በላይዋ እንዲቀመጥ አደረገ። በራእይ 8 ላይ መሠዊያ ይለዋል። ሁለተኛ በሥላሴ ጸዳል የምታበራ ታቦት ዘዶር የተባለች የብርሃን ታቦት በዛች ውስጥ እንድትቀመጥ አደረገ። ሶስተኛ ይህንን የሚጋርድ 7 የእሳት መጋረጃ በኢየሩሳሌም ሰማያዊት ላይ አስቀመጠ። አራተኛ 4ቱን ጸወርተ መንበር በዙሪያው አሰለፈ። ዛሬም እንደ ጽርሐ አርያም ቤተ ክርስቲያን አለች። እንደ መንበረ ብርሃን መንበሩ አለ። እንደ ታቦተ ብርሃን ታቦቱ አለ። እንደ መንጦላዕተ ብርሃን መጋረጃው አለ። በእውነት ቤተ ክርስቲያን ኢየሩሳሌም ሰማያዊት ናት። ታቦት ዘዶርን አኖረ። የእናቱ የድንግል ማርያም ምሳሌ አደረጋት። በኢየሩሳሌም ሰማያዊትም አስቀመጣት። በኋለኛው ዘመን ማደሪያው ታቦቱ የምትሆን ቅድስት ድንግል ማርያም በኢየሩሳሌም ትኖራለችና የእሷ ምሳሌ ልትሆን በሰማያዊት ኢየሩሳሌም ታቦት ዘዶርን አስቀመጠ። በኋላም በነ ባስልኤል በነ ኤልያብ አድሮ የእናቱ ምሳሌ የምትሆነውን የቃል ኪዳን ታቦት እንዲያዘጋጁ አደረገ። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጻችሁ አብጁ፣ ታቦቷንም በውስጥም በውጪ በወርቅ ለብጧት አለ። ያቺ በወርቅ የተለበጠች ታቦት በንጽህና በቅድስና በዘላለማዊ ድንግልና ያጌጠችው ድንግል ማርያም ነበረች። በረከቷ ይደርብን። 4 ቀለበት ነበራት። በእውነት እመቤታችን በርዕይ በማየት በሰሚ በመስማት በገሲስ በመዳሰስ በአጼኖ በማሽተት ኃጢአት የሌለባት በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ንድ ክብርት ናትና በእውነት ታቦተ ጽዮን ምሳሌዋ ነበረች። የዛሬውን በዓል ስንመለከት በእውነት እግዚአብሔር አምላክ እቺ ታቦት በደብተራ ኦሪት ውስጥ ተቀምጣ ሥርዓተ አምልኮ ሲፈጸም እግዚአብሔር ደግሞ በደመናው አምድ እየወረደ እስራኤልን ይባርክ ነበረ። ከነ ሙሴ ተያይዞ እስከነ ዘመነ ኤሊ ደረሰ። ኤሊ ቢባል ሊቀ ካህን በነበረበት ሰዓት ክህነትንም ምስፍናንም አንድ አድርጎ ይዞ ሲመራ አፍኒንና ፊንሐስ የሚባሉ 2 ልጆች ነበሩት። በክህነት አገልግሎት ያገለግሉ ነበረ። መጽሐፍ ቅዱስ ግን ምን ይላል? በእግዚአብሔር ፊት የተናቁ ምናምንቴዎች ነበሩ ይላል። የቃል ኪዳኑ ታቦትን ያገለግላሉ። እግዚአብሔር በረድኤት የሚገለጥባትን የቃል ኪዳን